በቃ ግዙኝ፣ በመቤት አርሴማ ግዙኝ። እኔ ዛሬ ላይ መኖር ደክሞኛል እና ያው እዚህ ቤት ውስጥ ነው የምኖረው። ምንተኛው ፍራሽ ላይ ነው። ምንበላው ምንጠጣው የለም። የለመንኩ ነው እየኖርኩ ያለሁት። በቃ ግዙኝ፣ በመቤት አርሴማ ግዙኝ። እኔ ዛሬ ላይ መኖር ደክሞኛል እና በዮሐንስ አግዙኝ። ትንሽ ትቼ እኔ በሞቴ ነው። አግዙኝና ሰው እስኪ ያጋጠመሽን ነገር እስኪ ልትነግሪኝ ትችያለሽ? አዎ እኔ የምኖረው ያው አዳማ ነው። አዳማ ናዝሬት ነው። ሁለት ልጆች አሉ። ሁለት ልጆች? እሺ። ሁለት ልጆች እናት ነው። ያው ሁለት ልጆች እናት ነው። ያው አንደኛዋ ልጅ አጠገቤ የለችም። አንደኛዋ ልጅ ያህና ነው እና በቃ የሚረዳኝ ታናሽ ልጅ ወንድም አንድ ብቻዬን ነው። በቃ ብቻዬን ወጣሁ ወረድኩ፣ አቃተኝ፣ ደከመኝ። አሁን እየሰራሁ አይደለም ስራ እንኳን ምን የራሴን ስራ የምኖርበት ቤት ክፍት ለክፍት ነው። ይኸው ወንድም እየዘነበ ነው። አሁን እንኳን እየዘነበ ነው። ምን ልግባ ያስቻል ቤት ዘግራ በቃ ገና እንኳን መጠለያ የለኝም። በቃ ቢጨንቀኝ ግራ ይገባኝ። የኢትዮጵያ ሕዝብ እረፍትልኝ ብዬ ወጣሁ፣ ጎዳና ወጣሁ። በቃ ግራ ይገባኝ ዛሬ። ባለቤትሽ አብሮሽ አይደለም ያለው? ኧረ አይደለም በስፋት እንትን ያለበት አይዞሽ የእኔ እናት። ያ እኔ እኮ በቪዲዮ አይቼ ነው ስልክሽን አግኝቼ እንትን ያልኩት። ስልክ ያለ። አይ ጥሩ ነው። ባንክ ቁጥርሽ ስምሽ የተመዘገበበት ምንድን ነው? ልንገርህ? አይ የተመዘገበ እዛ አለ፣ ፌስቡክ ላይ አይቼዋለሁ። ሄርሜላ ግርማ ፈይሳ። ማን? ሄርሜላ ግርማ። ሄርሜላ ግርማ። እዛ የተለጠፈው ትክክል ነው ማለት ነው? 1036 13 27 539 የራሴ ነው። ኦኬ ድገሚው እስኪ። 1036 ቁጥር ካለ ማለት 36 13 27 ኦኬ 27 5 39 አይ በቃ ችግር የለውም። እዛ ፌስቡክ ላይ ያለው ስምሽ ጋር የተገናኘ ከሆነ በዛ አታች አደርጋለሁ። ችግር የለም። እኔ የቻልኩትን ያክል እና ሌላ ሰዎቹ እንትን እንዲያደርጉልሽ እኔ ዌብሳይት ቻናል ላስቀምጥልሽ ማለት ፌስቡክም ሆነ ዩቲዩብም ሆነ ምን ላያያዝልሽ ባንክ ቁጥርሽንና ስምሽንና ይሄን ሪካርድ። እሺ ወንድሜ፣ እሺ ተባረኩልኝ። እኔ ቻልኩትን እልክልሻለሁ። ሌላ ሰው ደግሞ አይቶ እዛ ፌስቡክ ላይ ካየሁት የተወሰነ ቆርጬ አስገባለሁ፣ ልክ እንደ ኢንትሮዳክሽን። ከዛ በኋላ ይሄ ቅጃችን ደግሞ አስገባዋለሁ። እሺ እና እደውልልሻለሁ ደግሞ አልፌ በወር እደውልልሻለሁ። እሺ እሺ የኔ እናት፣ ሰላም። አሜን። ሰላም ማርያም በሰላም አውላት አስገባህ። እግዚአብሔር ለምጨቀሉ ለብሻቀሉ የዚህ ቆሽሽ አይደለም። እኔም ልጅነቴን አልጨረስኩም። ልጅነቴን ሳልጨርስ ልቀጠፍ ነው። እኔ ልሞት ነው። ደከመኝ። አንድ ብቻዬን ሆኜ ደከመኝ። ህይወት አስጠላኝ። ልጄ ብትታመም ምን ብትል የሚደርስልኝ የለም። እኔ በጣም በጎዳ ሁሉም እኔ ፊቴን አዝሮብኛል። ባዶ ቤት ውስጥ ነፋስ በላይ በታች የሚገባበት ዝናብ ዘነባለ ው ምሳቀበት ቤት ውስጥ ግራ ገብቶኛል። የት ገብቼ የት እንደምሆን አውቃለሁ። ብዙ ሰዎች
እንደዚህ ቪዲዮ ስመጣ ሰርችቻችሁ ሊሆን ይችላል አውቃለሁ። እኔ እዚህ ሚዲያ ላይም እንደዚህ እህቶች፣ ወንድሞች፣ ህጻናት እንዲታገዙ በምችለው አቅም ድምጽ ያጡ ልጆችን በየቤታቸው በየሰፈሩ እየሄድኩ ሰዎች ጋር ተደራሽ ሲማግዙ እኔ ዛሬ ላይ ምድር ደግሞ እንደሆነ እንድታግዟቸው ነው የሚመጣው ቪዲዮ ላይ መጥቼ እንዲምሳል ባካችሁ። ይሄ ቪዲዮ የምታዩ ደጋግ ኢትዮጵያን፣ ኤርትራ እንዲሁም የአዳማ ናዝሬት ልጆች አዳማ ላይ የምትገኙ ማሰልጠኛ ያላችሁ ጸጉር ቤት፣ ሜካፕም፣ ጥፍርም የትኛውም ቦታ ለዚች እህታችን እባካችሁ ነጻ ስኮላር ብትሰጧት አዳማ ላይ የምትገኙ ለመማርም እዛ ቦታ ለመሄድ ደግሞ እቺ ልጅ ግዴታ ትራንስፖርት ገንዘብ ያስፈልጋታል። ስራ ደግሞ እሷን ማሰራት የምትፈልጉ ሰዎች ምክንያቱም ጠዋት ስራዋ ሰርታ ከሰዓት ደግሞ ሙያ እናንተ ብታ ሰላም አለይኩም ሰላም አስተምሯል